ዛሬ የምነግራችሁ ቢዝነስ በጣም ክፍት ገበያ ያለው ነው። ዓለም ላይ 5 ሀገሮች ብቻ ነው ኤክስፖርት የምናደርገው። ከ50,000 ሜትሪክ ቶን በላይ ይመረታል እኛ ሀገር። እንዳልኳችሁ ግን ዓለም ላይ ስላላደረስ ነው። እኛ ሀገር ውስጥም በጣም ትልቅ የሆነ ፍላጎት ስላለ የመግዛት ፈልገንም ማናገኝበት የተጣራ ንጹህ ነገር ማናገኝበት ስለሚገጥመን የቢዝነስ አሪፍ ነው ልትሰማሩ ነገራችኋለሁ። ወደ መጨረሻ አካባቢ ላይ ይሄን ቢዝነስ ሰፖርት የሚያደርጉ የሚያግዙ በነፃ ማለት ነው አካላት አሉ። እነሱ 3-4 ይሆናሉ። እጠቁማቸዋለሁ መጨረሻ አካባቢ ላይ ሼር ስለምታደርጉ ሰዎች ሊሰሩ ስለሚችሉ እናንተ የቢዝነስ የኔ አይደለም ካላችሁ ሼር ስላደረጋችሁ በጣም እናመሰግናለን። ሰብስክራይብ ያደረጋችሁም እንደዚሁ። ቢዝነሱ የማር ምርት ነው። ማር እኛ ሀገር እንዳልኳችሁ ከ50,000 ቶን በላይ ይመረታል። ነገር ግን ኤክስፖርት የሚደረገው በጣም ጥቂት ሀገሮች ነው። ማር ሁለት አይነት ነው አይደለም። ኖርማል በትራዲሽን የምናመርተው ወይ ወደ ቢጫነት የሚመስለው ማር አለ እና ደግሞ ነጭ ማር አለ። ነጭ ማር አብዛኛውን ከትግራይ አካባቢ የሚመጣ ማር ማለት ነው። እና ይሄ በጣም ተፈላጊ ማር ነው ሁለቱም። አንዳንድ ሰዎች ለመድኃኒት ይጠቀሙታል። ደግሞ አንዳንድ መጠጦች ይወጣበታል ከሱ ላይ አይደለም። ቅመማ ቅመም ይሰራበታል በብዙ መንገድ ወደ መድኃኒት በብዙ መንገድ እንደዚህ ጣፋጭ ነገሮች የልጆች ረሜላ ይሁን ብስኩት ይሁን በጣም ብዙ ነገር ማምረቻ ነው ማር። ለዛ ነው ቢመረት ገበያው አይቀዘቅዝም እና እንድትገቡበት በጣም እንገፋፋቸዋለን ማለት ነው። እንዳልኳችሁ ከአፍሪካ ብዙ እናመርታለን እኛ። 3 አይነት ነው የማር ምርት ያለው። ቢዝነሱ 3 አይነት ነው። በትራዲሽናል ወይ አሁን አንዳንድ ጊዜ ከክፍለ ሀገር የሚመጡ ማሮች አሉ። በሱ መልክ ይመረታል። እሱ ጠባብ ነው ማለት 2-3 ሰዎች በፋሚሊ መልክ የሚሰራ ነው። እሱ ውስጥ እንድትገቡ ነው እኔ ሰፖርት ማድረጋችሁ ማለትም ለምን አንዳንድ ልምዶችን እያገኛችሁ ስለምትመጡ ማለት ነው። ሁለተኛው ግን ትንሽ ከፍ ይላል። ከዛ የተወሰነ ስልጠናዎች መውሰድ አለባችሁና ንቦቹ የምናስቀምጥበት የንቦቹ ቤቶች በተወሰነ መልኩ መልካቸው ለየት ያለ ስታንዳርድ የሆነ ነው ይሄኛው ማለት ነው። ሶስተኛው ግን ተከፍሏቸው ንብን መጠበቅ የሚችሉ አሉ። ኮመርሻል ቢኪፐር የሚባሉ እነሱ የሰለጠኑ ናቸው። እነሱ የሚሰማሩበት ቢዝነስ ነው። በደንብ ሁሉም ነገር የሚያውቁት ናቸው እነሱ። ስለዚህ ሶስተኛው ቢዝነስ ላይ ለመሰማራት ብዙ ወጪ ይፈልጋል፣ ብዙ ልምድ ይፈልጋል። ፕሮሰስም አብሮት አለው። ፕሮሰስ ማለት አሽጎ መሸጥም አብሮት ስላለው እኛ ግን ለነዚህ ፕሮሰስ ለሚያደርጉ ለማቅረብ ባለን በተወሰነ ብር ልንጀምረው እንችላለን። ስለዚህ ከየት እንደምትጀምሩት ያው አካባቢ ከቦታ መረጣ ከስልጠና ልትጀምሩ ትችላላችሁ። ዋናው ግን ቢዝነሱን መፈለጋችሁ እርግጠኛ ከሆናችሁ መሬት ላይ ያለውን ነገር ማጥናት ነው የሚኖርባችሁ። ከግብርና አካላት ጋር እየሄዳችሁ የተነጋገራችሁ እነሱ በደንብ አድርገው ይመሯቸዋል። ስለሚፈለግም ሰፖርት ያደርጋቸዋል። በዛ መልኩ ትሄዱ ትችላላችሁ ማለት ነው። እና እዚህ ጋር ሳልነግራችሁ ማላልፈው ነገር 1.8 ሚሊዮን ንብ ጠባቂዎች ወይ ደግሞ ቢኪፐር የሚባሉ ንብ ማር አምራች ሰዎች አሉ እኛ ጋር። በቃ በቢዝነስ ማለት ነው። ምን ማለት ነው? ሰው ወደዛ እየገባ ነው ማለት ነው። ስቲል እየሸጡም ነው። እስካሁን እጥረት አለ። በዛ መልክ ልንሰማራ እንችላለን ብዬ አስባለሁ። ቀጥሎ የምነግራችሁ ነገር ለዚህ ቢዝነስ አስፈላጊ የሆኑ ነገሮች አሉ ለእናንተ ተዘጋጅታችሁበት እንድትገቡበት ማለት ነው። እሱን እነግራችኋለሁ። እንግዲህ ንቧን ማግኘት ነው። በተለይ በጣም ብዙ ንብ እናት ንብ የምትባለውን ንብ እሱ ፕሮሰስ ውስጥ ለመግባት እሱ ነው የሚያስፈልጋችሁ። ስለዚህ እሷን የምታገኙበት መንገድ ገበያ ላይ ታገኙታላችሁ ማለት ነው። ከዚህ በፊት የሚሰሩ ሰዎች አሉ። ከነሱ ጋር ልታገኙ ትችላላችሁ። ሌላ ከባምቡ ትሪ የሚሰራ የንብ ቤት አለ። በሁሉም ክልል የሚመረት ምርት ነው ማር ባይዘዌ ሁሉም ክልል ላይ። ትግራይ ግን ነጩን በማምረት ይታወቃል። በቀርከሃ የሚሰራ ቅድም እንዳልኳችሁ ትራዲሽናል ዌይ ስለሆነ የምትጀምሩት ስሞል ቢዝነስ በሚባለው ወይ ስለምትገቡበት ከቀርከሃ የተሰራው ወይ ደግሞ መድ የሚሰሩት ቤት አለ። በሱ መስራት ቤታችሁን ይጠበቅባቸዋል ማለት ነው። ቢዝነሱ ትልቁን ልግባበት ካላችሁ ግን ራሱ የሆነ ሞደርን የሆነ መሰልጠን ቴክኒካል የሆነ እቃዎች ብዙ ነው። ቤቶቹ ማኔጅ የሚደረጉበት ሲስተም ራሱ በጣም ሲሪየስ ነው እና እዛ ለመድረስ በትንሹ ብትጀምሩት ይመከራል። ገንዘብ ካላችሁ ግን ያን አጥንቶ በዛ መንገድ ልትሄዱበት ትችላላችሁ ማለት ነው። በሱ ቢዝነስ ላይ ይህ ቢዝነስ ሰፊ እድል አለው። ለምንድን ነው ይሄንን ሪከመንድ የምታደርገን እንድንሰራ የምትገፋፋን ካላችሁኝ፣ ብዙ የንብ ምርት አለ፣ ብዙ ንቦች አሉ እኛ ጋር ሊሰራበት ይችላል ማለት ነው። አንደኛው እሱ ነው። ሁለተኛው ገበያ በጣም አለው፣ ሰዎች ይፈልጉታል። በኢንተርናሽናል ሎካል ውስጥ በጣም ሊሰራ ይችላል። ብዙ ነገር በሱ ስለሚመረት ነው የሚፈልገው ገበያው ላይ። በገጠር በአንዳንድ ቦታዎች ላይ በባህላዊ መንገድ የሚሰራው ማር ሰዎች በጣም በብዛት እየፈለጉት ነው ኦርጋኒክ ስለሆነ። ስለዚህ ለገበያው ምቹ ነው ማለትም ለመግባት ቢዝነስ ውስጥ ይሄኛው እድል አለን ማለት ነው። ወጣቶች በብዛት አሉ። ብዙ ወጪ ሳናወጣ እነሱንም ቀጥረን ልናሰራ ስለምንችል ነው። ብዙ ኦፖርቹኒቲዎች አሉት። ለምን ማር ቢዝነስ
ስሩ ትለናለህ ካላችሁ እነዚህ ምክንያቶች ራሱ ሊያሰሩት ስለሚችሉ ገንዘብ ልናገኝበት ስለምንችል ማለት ነው። ይሄ ወደፊት ገፋ ያደርገናል እንድንሰራ ብዙ ቻንስ ስላለ በዚህ መንገድ ማለት ነው። እነግራችኋለሁ ያልኳችሁ ቻሌንጅ አንደኛው የእቃ አቅርቦት ማለትም የቤቱ አቅርቦትና አንዳንድ ሌሎች መሳሪያዎች የዛ እጥረት አለ። እኛ በባህላዊ መንገድ የምንሰራው ከሆነ እና ሰዎች የሚሰሩት አለ በባህላዊ መንገድ እሱን መግዛት ነው የሚጠበቅብን። እሱን ማግኘት ነው ቻሌንጁ አንደኛው። ሁለተኛው እንደ ዶሮ በሽታ ሁሉ ህመም አለው። እንደዚህ የቢ ህመም አለ፣ በሽታ አለ የንብ። ስለዚህ እሱን ደግሞ ስልጠናዎችን አንዳንድ ነገሮች በማድረግ ያን ቻሌንጅ ማለፍ ይቻላል። ግን ቻሌንጅ ውስጥ ይላል። ሌላው ኢንተርናሽናል ማርኬት ላይ ለመግባት ኤክስፖርት ለማድረግ የተወሰነ ቻሌንጅ ያለው እንዳልኳችሁ ሲስተሙም ምግብ ስለሆነ ጥራቱን የጠበቀ ነው ወይ ኤክስፖርት ለማድረግ በዓለም አቀፍ ሊሰራ ይችላል የሚለውን ነገር እንዳለው ነው። እንደ ቻሌንጅ ከተቆጠረ እሱም አንድ ቻሌንጅ ነው ማለት ነው። እነዚህ ሶስቱን ማለፍ ነው የሚጠበቅባችሁ። ማለፍ ማለት እናንተ በምታመርቱት ማር መተማመን ይኖርባችኋል ማለት ነው። ምንም ካልቀላቀላችሁ እንደሚታወቀው ማር ከስኳር ጋር ከብዙ ነገሮች ጋር እየቀላቀሉ ሞራ አብሮ የሚቀልጥ ነገር ብዙ ጊዜ ይገባበታል ታውቃላችሁ። እና ያንን ከዛ ነፃ ከሆነ አሰራር ከሰራችሁት በእርግጠኝነት ወደ ቢዝነሱ በቀላሉ ልትገቡ ትችላላችሁ ብዬ አስባለሁ። ሰዎች እየገቡ ስለሆነ ለእናንተ የሚከብድ ነገር የለም። በዛ መልክ እንድታዩ ትፈልጋለሁ። ወደ መጨረሻ አካባቢ ስለደረስን ሰፖርት የሚያደርጉ አካላትን ልንገራችሁ። እዚህ ቢዝነስ ላይ ለመግባት 3 ነገር ልንገራችሁ። ስልጠና ለመውሰድ ኢንቨስት ማድረግ የተወሰነ ገንዘብ ስልጠና ለመውሰድ ብታዘጋጁ፣ እቃ ለመግዛት የተወሰነ ገንዘብ ብታዘጋጁ፣ ለኤክስፖርት ፕሮሰስም ደግሞ ኳሊቲ የሆነ ማሸጊያ ነገር በቤትም ብታሽጉት ግን ኳሊቲ ያለው ነገር ብታዘጋጁ፣ እነዚህ 3ቱ በደንብ ቢዝነሱን በፍጥነት ሊያስኬዱላችሁ ይችላሉ ማለት ነው። ሰዎች ቶሎ ሊያስተዋውቁት ስለሚችሉ ከዚህ ጋር ተያይዞ ሶሻል ሚዲያ እና አንዳንድ እንደ ፌስቡክ፣ ቲክቶክ እና ኢንስታግራም አይነት ሶሻል ሚዲያ ፕላትፎርሞችን መጠቀማችን አንዘንጋ። በራሱ በቢዝነሱ ተከፍቶለት ያለውን ዴይሊ ፕሮሰስም ቢሆን ከተመረተ በኋላም ቢሆን ያለውን ምርት እያስተዋወቅን በዓለም ላይ ለመግባት ዓለም ንግድ ላይ ለመግባት ከወዲሁ በዚህ መንገድ ልንሄድ እንችላለን። ማርኬቲንጉም በዛ መልክ ነው የሚሰራው ማለት ነው። በከተማ ማር የሚሸጡ ከሱፐር ማርኬቶች ጀምሮ የምግብ ማከፋፈያዎች በሙሉ ማር ይሸጣል እና ከነሱ ጋርም ገበያው ክፍት ስለሆነ በዛ ትሄዳላችሁ። ቤት ለቤት የሚሰራ ነገር ስለሆነ ብዙ እሱ አያሳስብም። ግን ስራው በጣም ሰፊ ነው። ወደሚያግዛችሁ 3 አካላት እንሂድ። 3ቱ አካላቶች ውስጥ አንደኛው መንግስት ነው። እንግዲህ ሰዎች መተዳደሪያቸው ወይ ደግሞ በዚህ የሚተዳደሩ ሰዎች እና ገበሬዎችን ሰፖርት ያደርጋል። ስለዚህ በዛ መልክ ከዛ ልታገኙ ትችላላችሁ። ኤንጂኦ አለ። ኤንጂኦዎች የተለያዩ ኤንጂኦዎች አሉ። እነሱ ቤቶችን በመስራት የንብ ቤቶችን በመስራት ምናምን ሊያግዟችሁ ይችላል። ዲዛይኑን አንዳንድ ነገሮችን ሊያግዟችሁ ይችላል። እነሱን ማናገር ይኖርባቸዋል። በሶስተኛ ደግሞ ኤፋኦ የሚባል ድርጅት አለ። እሱም እንደዚሁ የንብ ቤቶችና ስልጠናዎች እንደዚህ ስለበሽታው አንዳንድ ነገሮች ስልጠናዎች ቴክኒካል የሆኑ ስልጠናዎችን በደንብ ይሰጣል። እነዚህ በነፃ ነው ሰፖርት የሚያደርጓችሁ። በየክልሉ አሉ። እንግዲህ ቢዝነስ የተወሰነ አስል አለው። ያ ማለት ያግዟቸዋል ማለት ጀስት በቃ ክፍት ሆኖ የመጣውን ሰው ሁሉ ምናምን መስጠት ሳይሆን ከእናንተ የሚፈለገውን ነገር የተወሰነ ስቴፕ መሄዳችሁን ቼክ አድርጉ እና እንደሚያግዟችሁ ግን እርግጠኛ ነን። ቢዝነሱን በጣም ስለሚፈለግ እንደምንለው ብዙ ጊዜ ቢዝነስ ከተማ ላይ ብቻ አይደለም፣ በገጠርም በጣም ገንዘብ የሚሰሩ ቢዝነሶች አሉ። ከዛ ነው ወደ ከተማ በማቅረብም ቢዝነስ የሚሰራው ገንዘብ ይሰራል እና ይህንን ለእናንተ ለመንገር እንወዳለን። የተለያየ ደግሞ ቢዝነሶች ይዘን እንመጣለን። ሰብስክራይብ ማድረጋችሁን አትርሱ። በጣም እናመሰግናለን።